በኮከብ 127 መሰላል ወይም በዩኤስሲዲ እንዴት ብድር መውሰድ እንደሚችሉ ያውቃሉ? አካውንት ፎሎ በማድረግ ይችላል። እሺ ኮከብ 127 መሰላል ላይ እንደውላለን። ከዛ አንድ ቁጥር ላይ ፋይናንሻል ሰርቪስ ላይ እንገባለን። ከዛ የክሬዲት አገልግሎት ምን እንመርጣለን። አንድ ቁጥር ላይ አንድ ራስ መላዋቢ ይመጣል። እስቲ መላን ነው አሁን የምናየው። መላ ላይ ክሬዲት ይሰዱ የሚለውን አንድ ቁጥር ላይ እንመርጣለን። ከዛ ዕለታዊ፣ ሳምንታዊ፣ ወራዊ የ50 ቀን አለ። እኛ እስቲ ያው ቀጣይ ያለን ነው ሌላ ጊዜ አንድ ቁጥር ላይ ዕለታዊን እንመርጣለን። ዕለታዊ ከመረጥን በኋላ እስከ 2000 ገደብ አለኝ። ቅጣት ካለፈ 2% ነው። የአገልግሎት ክፍያ 1% ነው ማለት ነው በወቅቱ ከከፈል። እሺ ቀጣይ መሰላል እንጫናለን። 100 ብርና ከዛ በላይ ያለ የብር መጠን አስገባ ይላል። እሺ በ100 ብር እንሞክረው። 100 ብር እናስገባለን። ከዛ በመቀጠል ያው 1 ብር የአገልግሎት ክፍያ መኖሩን ነገረኝ። አጠቃላይ 101 ብር ይመጣል። እሺ መሰላል እናስገባ ይላል። መሰላል እሺ ያረጋግጣልኝ። አረጋግጣለሁ። ከዛ የሚስጥር ቁጥሬን አስገባለሁ። ተበደርኩ። ይህን ቪዲዮ ከወደዳችሁት ላይክ ያድርጉት። አንድ ቀን ሊጠቅማችሁ ይችላልና ፌቨራይት ላይ አስቀምጡት። ይመቻችሁ።